የሰው ልጅ የሚበላውን ይመስላል ነው የሚሉት ምግቡን ነው የሚሉት የሰው የሰለጠነው ዓለም ስፓሮሊናን በየቦታው በቃ ይወስዳል የመውሰድ በቃ እንደ ባህል ሆኗል ኢትዮጵያ ውስጥ አሁን ያለው ትልቅ የቀንጨራነት እስከ 40% የሚደርሱት ህፃናት ቀንጨራ ሆኖ ያድጋሉ በኢትዮጵያ ውስጥ በአሁኑ ሰዓት ቀንጨራ ይሆናል 40% የህብረተሰቡ 40% ይህ ነገር ምንድነው ቀንጨራነት በአእምሮ በማይታወቅ ሁኔታ ሰዎችን ዘገምተኛ ያደርጋል የአእምሮ ዘገምተኛ ምንድነው በትምህርት ቤት የማያልፍ ከሰዎች ጋር ተነጋግሮ ማገናዘብ የማይችል ትግስት የሌለው ሰዎችን ማሳመን የማይችል መደራደር የማይችል ከሰዎች ጋር መደራደር የማይችል እጅግ የሆነ ይሄ ሁሉ ሲያቅተው ቫዮለንት የሚሆን ኮሚኒቲ ነው ማለት በስራ ቦታ ላይ አዋጭነቱ በጣም ዝቅተኛ የሆነ ህብረተሰብ ይፈጠራል የባከነ አእምሮ ማለት ነው 40% የሚባክን አእምሮ አለ ማለት ኢትዮጵያ ውስጥ 40% 60% 40% ለመመገብ ግድ ይለዋል ባይ ዘ ወይ